አደረሳችሁ። አላህ ፈረጃውን ቅርብ ያድርግ። ረመዳን ሊቃረብ አካባቢ በባህር የሚመጡት አብዛኛው ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዲያቱ ቤተሰቦች እንዴት ናችሁ? መጥቻለሁ ውዶቼ፣ ክርስቲያን እህትና ወንድሞቼ ሰላም ብያለሁኝ። እንደምን አላችሁ? እንደምን ከርማችኋን ውዶቼ? እንግዲህ መላው የእስልምና እምነት ተከታዮች በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን እንኳን አደረሳችሁ። ረመዳን ደርሷል። ዛሬ ትንሽ ይዤላችሁ የመጣሁት ያው እኛ በብዛት ረመዳን ሲደርስ አረብ ሀገር ያለን ሰዎች ስራ ጫና አለ፣ ጾም አለ እና ራሳችንን እየጠበቅን እንድንሰራ ላለሁ በዚሁ አጋጣሚ እንኳን አደረሳችሁ። በበረሃ ያላችሁ እህትና ወንድሞቻችን፣ በችግር ላይ ያላችሁ እህትና ወንድሞቻችን እንኳን አደረሳችሁ። አላህ ፈረጃውን ቅርብ ያደርግላችሁ። የተቸገራችሁ ሰዎች በአሁኑ ሰዓት እንደሚታወቀው ረመዳን ሲደርስ የኛ አካባቢ ሰዎች ረመዳን ሊቃረብ አካባቢ በባህር የሚመጡት አብዛኛው ሰው የምታውቁት ትኖሩ ይሆናል። በብዛት ረመዳን ሊቃረብ አካባቢ ነውና መንገድ የሚጀምሩት የኛ ሰዎች እንኳን አደረሳችሁ። ለማንኛውም ራሳችሁን እየጠበቃችሁ፣ እውነት ለመናገር አሁን መንገዱ ሁሉም ተቀያይሯል እንደተባለው ከሆነ እና አላህ ከእናንተ ጋር ይሁን ነው የምለው። በሰላም እንድትገቡ ምኞቴ ነው። አሁን የምትመጡ ልጆች ያው ትንሽ ትሰቃዩ ይሆናል። ራቡ፣ ውሃ ጥሙ፣ ብዙ ነገር አለ እንኳን ጾም ሆኖ እና አላህ በሰላም ያስገባችሁ እያልኩ እዚህ ሀገር ደግሞ ለምንኖረው ልጆች እንግዲህ ራሳችንን እየጠበቅን፣ ወይኔ የመዳም ግድግዳ መፈግፈግ እኮ ነው የሚበዛው አሁን። ጥናት ይስጣችሁ ወላሂ ላዚም። እንግዲህ ረመዳን ሲቃረብ እኛ እዚህ ሰው ቤት የምንሰራ ሰዎች ወይ ሳውዲ አረቢያ ወደ ውጭ አረብ ሀገር ያለን ሰዎች በጣም ነው ስራ የሚበዛብን እና የስራውን ብዛት የሚሆነንን የሚጠቅመንን ነገር ምግብም ውሃም በስነ ስርዓቱ እየተጠቀምን እንኳን ጾም ሆኖ ስራ እንደዛ ተፈክቶ ተሰርቶ በአሁኑ ሰዓት ወላሂ እኛ እዚህ ሀገር የምንኖር ሰዎች ሙቀቱ ራሱ በቂያችን ነው። ሙቀቱ ራሱ በቂያችን ነው። አሁን እንግዲህ ብርዱ እየወጣ ነው። ብርዱ ትንሽ ነው የቀረው እንጂ ይወጣል እና ራሳችንን እየጠበቅን ላለሁ ውዶቼ። አዎ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ውዶቼ ተቀላቀሉኝ እላለሁ እና ውዶቼ እንኳን አደረሳችሁ አደረሰን እላለሁኝ። ክርስቲያን እህትና ወንድሞቻችን ደግሞ ሰብስክራይብ እያደረጋችሁ ሰላም ብያለሁ። እናንተንም ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለሁ ውዶቼ እና ይዤላችሁ የመጣሁት እውነት ለመናገር እዚህ አረብ ሀገር የምንኖር ሰዎች በጣም ነው ስራ የሚበዛው፣ ጫና አለ። በዛ ላይ የሰዎችን ጸባይ ተችሎ ነው የሚሰራው እና ጀግና ናችሁ እና እየበረታችሁ ውዶቼ እንኳን አደረሳችሁ። ራሳችሁን እየጠበቃችሁ ስሩ። በበረሃ ያላችሁ እህትና ወንድሞቻችን ደግሞ ያው አንዳንድ ልጆች ናቸው እንጂ እውነት ለመናገር ሴት እንኳን በረሃ ላይ ብዙ አይደለም። ያው የቤቱ ስራ ይሻላል መሰለኝ ደግሞ ከወንዶቹ ማለት በግ ግመል ምናምን የሚጠብቁ ሰዎች እኔ ሳስበው ማለት ነው ጾመኛ ሁነው እንደዛ ያነ ፀሐይ እንደዛ እያንቃቃቸው ብለው ምናምን በጣም ነው የሚያሳዝኑኝ። ለምን እንደው አላውቅም። እና ወንድሞቻችን በበረሃ ያላችሁ ወንድሞቻችን አብሽሩ፣ በርቱ፣ ጀግና ናችሁ፣ ጠንክራችሁ ስሩ። እኔ ለእናንተ ያለ መልእክት እንደዛ እየለፋችሁ ማለት በጣም ጀግና ናችሁ። በአሁኑ ሰዓት የእናቱን እጅ የሚጠብቅ ሰው አለ ወንድ ሆኖ ማለት ነው። ሀገራችን ላይ የጫት ለቁም ነገር አይደለም ለጫት መቃሚያ ለአንድ ነገር የሚያደርጉ ወንዶች ስላሉ በእነዛ አይነት እናንተ በጣም ለእኔ ጀግና ናችሁ እና እየበረታችሁ አለ ያበርታችሁ፣ በረሃውን አለ ያቅልላችሁ ነው የምንለው። ሙቀቱ ስለማይቻል ማለት ነው እዚህ ሀገር እንኳን አይደለም እዛ ፀሐይ ላይ ውጭ ላይ የሚሰሩት ቀርቶ ቤቱ ውስጥ በጣም ነው የሚያንገበግበው የሆነ እና ከቤትም ያላችሁት ራሳችሁን እየጠበቃችሁ ውዶች እላለሁኝ። እናማ ወንድሞቻችን ራሳችሁን እየጠበቃችሁ ጀግና ናችሁ። ቢያንስ እናንተ ቢያለፋ ምን ቢል እናንተ አሰርቁም። እናንተ ለጫት ለሲጋራ ለምናምን አይደለም እየሰራችሁ ያላችሁት። አንዳንዶቻችሁ ለቤተሰብም እንትን የምትሉ ያው ብዙ ወንዶች ብዙ አይደሉም ለራሴ ነው የሚሉት፣ ግን ቢሆንም አንዳንዶቹ ደግሞ አልፈው ለቤተሰብ የሚተርፉ ወንዶች አሉ፣ ጀግኖች አላችሁ እና
በርቱልን በበረሃ ያላችሁ ወንድሞቻችን ለማለት ያህል ነው የመጣሁት ውዶች። ሴቶቹም ቤት ውስጥ በጣም ጫና እንደሚበዛ ቃለሁ እና አብሽሩ አብሽሩ፣ እየበረታችሁ ጀግና ናችሁ። እየበረታችሁ ግን ደግሞ ራሳችሁን መጠበቅ እንዳረሱ ወንዶቹም ሴቶቹም። በበረሃ ያላችሁ ወንድሞቻችን አብሽሩ፣ አይዟችሁ እና እየበረታችሁ ወንዶቹ አብሽሩ። ይበዛል፣ ፀሐይ ያለ ላበት በጣም እንትን ይላችኋል። በዛ ላይ ጾመኛ ሆናችሁ ሙስሊም ወንድሞቻችን ጾመኛ ሆናችሁ የምትሰሩት አብሽሩ፣ በርቱ፣ ጀግና ናችሁ። አላህ ጾማችሁን ይቀበላችሁ። በሐላል እንደዚህ ለፍቶ የሚበላ ሰው ይለፍለት። ወላሂ ላዚም የምሬን ነው። እና በርቱልና ጠንክሩ፣ ጠንካራ ናችሁ። አላህ ያበርታን። እንኳን አደረሰን አደረሳችሁ ላሉ ውዶች። እናማ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ሰብስክራይብ እያደረጋችሁ ውዶች ቻናሉ እንዲያድግ ሰብስክራይብ አድርጉ እና እኔም ወደ እናንተ እንደዚህ አሁን በፊት ትቼው ነበር ዩቱብ መስራቱን እንደሚታወቀው እና አሁን ግን እየመጣሁ ነው። ሰብስክራይብ እያደረጋችሁ ቻናሉ እንዲያድግ ኢንሻአላህ አድጎ ቁም ነገር የምንሰራበት አላህ ያድርገው። ዩቱቡንም እናንተም ሰብስክራይብ እያደረጋችሁ ውዶቼ እኔም የእናንተው ያው ልፋቱንም ሁሉንም አውቀዋለሁ። በእርግጥ አልሐምዱሊላህ ብዙ ነገሮች እንትን ብለዋል እና እንደዛ ነው እላችኋለሁ ውዶቼ። አብሽሩልኝ። የሚሰሩ ሴቶቹም ወንዶቹም ጠንካራ ናቸው። እውነት ብዙ ነገር አለ። እንዲያው ሌላውን ተውት፣ ሙቀቱ ራሱ በቂ ነው። እውነት ከልፋቱ ከምኑ በላይ የሰዎቹ ጸባይ አለ አይደለ? ሰዎቹን ችላችሁ ነው የምትሰሩት ምናምን ብዙ ነገር አለው እና በጣም ጠንካራ ናችሁ። እየጠነከራችሁ እየበረታችሁ